የእናት ዱዓ መቼም ቢሆን ኤክስፓየር ዴት የለውም። ብትሞትብህ እንኳ ከዛሬ ስንት ዓመት በፊት ያደረገችልህ ዱዓ በረከት ሆኖ ቆመህ እንድትሄድ ያደርግሃል። ትንሽ አድርገህላት ብዙ የምትመርቅህ እናት ብቻ ናት። ጠቅላዩስ ቢሆኑ በእናቴ ምርቃት ነው እዚህ የደረስኩት ብለውን የለ። እናትህ ስትመርቅህ አትቆም፣ አትሳቅ፣ አትናቅ፣ አታላግጥ። ጎንበስ ብለህ ተናንሰህ ተንበርክከህ ተመስጠህ ተቀበል። መሬት ሳይደርስ አየር ላይ እፈስ። ምርቃትን ከሚወዱት አንዱ ነኝ። እብድ ራሱ ሲመርቀኝ ቶሎ አሜን እላለሁ። ወዳጆቼ ስጋታችሁ ይወገድ፣ ሓጃችሁ ይሙላ። እስቲ ዱዓ አድርጉ ትል ነበር እታለም አላህ ይዘንላትና። ውድ እናት ነበረች። ምን ያረጋል ታዲያ እሷም ሞተች። ሌሎች ሰዎች እንደ ሞቱት ሁሉ ሞተች። ከሰው በልጦ ከሰው እኩል መሞት ያሳዝናል። ሌሎች በተቀበሩበት አፈርም ተቀበረች። ከሰው ልዩ ተሆኖ በሰው አቀባበር መቀበር ቅር ይላል። አላህ መቃብሯን ብርሃን መቀመጫዋን ጀነት ያድርገው። ታለም አፌን ከፍቼ የማዳምጣት አስታዋሽ እናቴ ነበረች። ወንድ ይሁን ሴት ትልቅ ሰው አጠገብ መቀመጥ ትርፉ ብዙ ነው። በተለይ የአላህ ሰው ሲሆን ትልቅ ሰው ትልቅ የህይወት ካዝና ነው። ምድር ላይ ካሳለፈው ረጅም ህይወቱ ዱንያን ለመጋፈጥ ስንቅና ትጥቅ የሚሆንህን ብዙ ነገር ያካፍልሃል። ሞት ለሁሉ እኩል የሆነ ክስተት ነው። ጥሩ ነው ብሎ ዱንያ ላይ የተወውም ሆነ የሚተወው አንድም ሰው የለም። ሞት ምርጦች የተባሉትን ሁሉ ጨክኖ ወስዷል። ምርጡን መርጦ የሚተው ቢሆን ኖሮ ተወዳጃችን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በቀሩልን ነበር። ምድር ላይ የደረሱብን መከራዎች ሁሉ ከእርሳቸው ሞት አንጻር ምንም ናቸው። በእርሳቸው ሞት በርግጥም ብዙ ተጎድተናል። አላህን የማያወሳ ነገሮችን የማያስተነትን ዝም ብሎ የሚኖር ፈዛዛ ሰው አትወድም እታለም። እዲያ የማይረባ ትለዋለች። የዱዓ ሰው ናት ይላታል የሰፈሩ ሰው ሁላ። መጥፎ ሰው ስታይ፣ መጥፎ ነገር ስታይ፣ መጥፎ አስተሳሰብ ስታይ፣ መጥፎ መሪ ስታይ፣ መጥፎ ባለስልጣን ስታይ፣ መጥፎ ትውልድ ስታይ፣ መጥፎ ህልም ስታይ፣ መጥፎ ሁኔታ ስታይ ሌላ ምንም ነገር አትናገርም። እስቲ ዱዓ አድርጉ ትላለች ተጨንቃ ተጠባ። ይኸው ብቻ ነው ጥያቄዋ። እርጥብ ናት፣ ቀልቧ እርጥብ ነው፣ እጇ እርጥብ ነው፣ ሐያቷ እርጥብ ነው፣ ንግግሯ እርጥብ ነው። መከራ ወረደ አሊያም ሊወርድ ነው በተባለ ጊዜ ሁሉ ጊዜ ሳትወስድ ፈጠን ብላ ዱዓ ታደርጋለች፣ ዱዓ ታስደርጋለች። ለዱዓ የምትሰስተው ነገር የለም። ለዱዓ ብላ ታርዳለች፣ ለዱዓ ብላ ዳቦ ትደፋለች፣ ለዱዓ ብላ ሰደቃ ታደርጋለች። እንደ ዛሬው ሰው ደረቅ አይደለችም ታለምዬ። ያለ ትርጉም የምትኖር አይደለችም። ሁሉን ነገር ታስተውላለች፣ በጥልቀት አርቃ ታያለች። ሁሉን ሚስጥር ለማንበብና ለመፍታት ትጥራለች፣ ለመተንተን ትታገላለች። ነገሮችን አናንቃ የተለየ ትርጉም ሳትሰጠው የምታልፍ አይደለችም። በሐሳብም በተግባርም ሁሌም ከአላህ ጋር ናት። ለአላህ አብዝታ ያደረች ናት። ሁለመናዋ ከፈጣሪዋ ጋር የተሳሰረ በመሆኑ በሁሉ ነገር ውስጥ የአላህን ሥራ በጥልቀት ታያለች፣ በውስጥ ልቦናዋ ትመለከታለች።
ጥሩ ነገሮች የተለወጡ እንደሆነ፣ ንጹህ የነበረው አየር ከደፈረሰ፣ ኑሮ ከተወደደ፣ ዝምድና ከተቆረጠ፣ መልካም ሁኔታዎች የተቀያየሩ ጊዜ፣ ክረምቱ ሲደርቅ፣ በጋው ሲዘንብ፣ ብርዱ ሲከፋ፣ ሐሩሩ ሲከብድ፣ ሰላሙ ሲጠፋ፣ ጥላቻው ሲንሰራፋ የሆነ ነገር እንዳለ ትጠራጥራለች። በጉዳዩ ውስጥ የሰማዩ ባለቤት እጅ እንዳለበት ታስባለች። እረ ዱዓ አድርጉ ብላ ታሳስባለች። በሰው ልጅ ላይ የሚዘንቡ የምድር ላይ መከራዎች ሁሉ የሰው ልጅ የክፋት ውጤቶች እንደሆኑ ታምናለች። እንደው ምን ታረገን ይሆን ጌታዬዋ ትላለች። ብቻዋን ታወራለች፣ ብቻዋን ትማጸናለች። እረ እናንተ ሰዎች ይሄ ነገር ዱዓ ያስፈልገዋል ትላለች። ዱዓ እናድርግ ብላ ታስታውሳለች። ድንገት ብድግ ትላለች። ፈጠን ብላ ሼኾችን አስጠርታ ዱዓ ታደርጋለች። አላህን ይፈራሉ ብላ ለምታስባቸው ደጋጎች ሁሉ ስለ ጉዳዩ ታሳስባለች። ዱዓ 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 ነው የሌት ተቀን ውትወታዋ። ያለ ዱዓ መኖር፣ ያለ ዱዓ መቆም፣ ያለ ዱዓ መውጣት፣ ያለ ዱዓ መግባት፣ ያለ ዱዓ መተኛት መነሳት ይከብዳታል ለሷ። ዱዓ ምርኩዟ ነው። ዱዓ መደገፊያዋ ነው። ዱዓ ወንጭፏ ነው። ዱዓ በትሯ ነው። ዱዓ ሰይፏ ነው። ዱዓ ጦርዋ ነው። ዱዓ ጋሻዋ ነው። እታለም የአምላኳ ጥገኛ ናት። ያለሱ መጠጊያ ምሽግም የላት። የሁል ጊዜዋ ወሬዋ ከሱ ጋር ነው። ሹክሹክታዋ ወደሱ ነው። ምላሷ ከዚክር አያርፍም። ጣቶቿ ከሙስባሃ አይለዩም። ዕድሜዋ ቢገፋም ሰኞና ሐሙስ ትጾማለች። የዱሃና የሌይል ሰላት ትሰግዳለች። የሆነ ልዩ ቀን ልዩ ጾም ካለ አስታውሱኝ ትላለች። እንዲሁ ዝም ብላ ነገሮችን ችላ የምትልና የምትዳፈር አይደለችም። ታለም ትፈራለች። አላህን በጣም ትፈራለች። ድንገት ሁኔታዎች ልውጥውጥ ሲሉ ትደነግጣለች። ከሁሉም ቀድማ ፊቷን ወደ አላህ ታዞራለች። ዚክር ታበዛለች፣ ትመጸውታለች፣ እስትግፋር ታዘወትራለች።